የዛሬው መልእክት የመጣው ከኢሳይያስ ምዕራፍ 41 ቁጥር 10 ነው። እግዚአብሔር እንዲህ ይላል፣ እኔ ከአንተ ጋር ነኝና አትፍራ። ፍርሃት ሁላችንም የሚሰማን ነገር ነው። የሕመም ፍርሃት፣ ሥራ ማጣት ፍርሃት፣ የወደፊቱን ያለማወቅ ፍርሃት፣ ቀጥሎ ምን ሊከሰት እንደሚችል ያለማወቅ ፍርሃት። ነገር ግን እግዚአብሔር በቀጥታ ወደ ፍርሃታችን ይናገራል። ችግር ፈጽሞ አይገጥምህም አይልም። እኔ ከአንተ ጋር ነኝ ይላል። ከዚያም አትደንግጥ፣ እኔ አምላክህ ነኝና ይላል። ይህ ማለት አንተ የእርሱ ነህ ማለት ነው። ብቻህን አይደለህም ማለት ነው። እግዚአብሔር እንዲህ ይላል፣ አልረሳህም፣ እረዳሃለሁ፣ እደግፍሃለሁ፣ በድካምህ ጊዜ አበረታሃለሁ፣ ችግር ሲበዛብህ ኃይል እሰጥሃለሁ፣ ግራ ስትጋባ እርዳታ ይሰጣል፣ የወደቅህ ሲመስልህ ያቆማል። ይህ ጥቅስ ቃላት ብቻ አይደሉም፣ ቃል ኪዳን ነው። ፍርሃት በሩን ሊያንኳኳ ይችላል፣ እግዚአብሔር ግን ከጎንህ ይቆማል። ዛሬ ፍርሃት ሲሰማህ ይህንን እውነት አስታውስ። እግዚአብሔር ከአንተ ጋር ነው። ያበረታሃል፣ ይረዳሃል፣ ይጠብቅሃል። ብቻህን ነህ ማለት አይደለም፣ እርሱ ካንተ ዳር ነውና። ይህ መልእክት ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።